ሚዲያ ስለምትወድ ካሜራ ስለምትወድ ዝም ብዬ አተረፉኝ ምናምን እያልኩ ስታወራ ዝም ስላልናት ምን አለች መሰለህ? አሁን መጣ ይሄ ሁሉ 100% የሚያህል የዋጋ ጭማሪ አድርጋ በ6 ወራችን ላይ ታይቶ የሚያህል ጭማሪ ያገኛለች። ልክ እኮ የሆነ ኤክስፖርት አድርገሽ ያገኘሽ እኮ ነው መሲሁ። ፍሪ ስታወሪ እግዚአብሔርን የሆነ ነገር ኤክስፖርት አድርገሽ ዶላር ያመጣሽ ነው መሲሁ። የሀገሪቷ ፌዴራል ኦዲተር እናንተ ኦዲት አደረጋችሁ፣ ሪፖርት አታቀርቡ፣ ዝም ብላችሁ አተረፍን ትላላችሁ። ትርፉ የማን እንደሆነ እኛ አናውቅም። ቴሌ ማን እንደሆነ አላውቅም። እግዚአብሔር ምስክሬ ነው። ቴሌ ማን እንደሆነ አላውቅም። እኔ ፎቶ መነሳት ትወጃለሽ። አንዴ 5G ተነሳ፣ አንዴ 3G ተነሳ እያልሽ ፎቶ ስትነሺ ዝም ስንልሽ ጭራሽ 100% ጭማሪ አድርገሽ በጣም ትርፋማ ሆነት ያለሽ እንዴ! እፍረት የለም፣ እፍረት የለም። ማንም ደደብ ቢመራው ቴሌም ያተርፋል። ምክንያቱም በሞኖፖል ነው የያዛችሁት። የሀገሪቷ ፌዴራል እኔ አሁን ለምሳሌ የሀገሪቷ ፌዴራል ኦዲተር አንቺን ኦዲት አድርጎ በጀት ተመድቦላችሁ በፓርላማ በዛ መልክ ስትተዳደሩ ነው የኢትዮጵያ ሕዝብ ነው ብለው ቴሌ የኢትዮጵያን ሕዝብ የሚያቆረቁዝ ለማ ሀብቱን ያተረፋችሁት ሀብት ለማ እንደሚሰጥ አናውቅም። ወይ ጤና ስርዓት አታግዙም፣ ወይ ትምህርት ስርዓት አታግዙም፣ ወይ መንገድ ስራ ውስጥ የላችሁም። እንደ ማንኛውም ሰው ግብር ትከፍላላችሁ። ትርፉን እኛ አናውቅም። ሼር የለን እኛ። የኢትዮጵያ ሕዝብ ቴሌ ውስጥ እኮ ምንም ሼር የለውም። ቴሌ ብቻ አይደለም የልማት ድርጅት የምትባሉ ሰዎች ሁሉ እና አንቺ ደግሞ አበዛሽ፣ ፎቶ አበዛሽ። ፍሬ እግዚአብሔር ምስክሬ ነው። ማይም የሆነ ሰው የቴሌ መሪ ባደረገው ትርፋም ይሆናል። እና ብቃት እንዳለው ሰው የሆነ የተለየ ኤክስፖርት አድርገሽ የሆነ ነገር አትርፈሽ የውጭ ምንዛሬ መጣሽ እኮ መሲሁ። የእኛኑ ብር እየወሰድሽ የሁሉ እጥፍ ጭማሪ፣ ለዛውም አንዳንዱን ደግሞ ጭራሽ ሳንጠቀምበት እና አረጋጊው ልልሽ ነው። እግዚአብሔር ምስክሬ ነው። ፍሪዬ እኔ ፎቶ ቪዲዮ ምናምን ስለምትወጂ የንግድ ተቋም ስለሆነ እና አንቺን መንካት አይጠበቅብኝም። መንግስት ፈቅዶ እኔ የሀገሪቷ ፌዴራል ኦዲተር አንቺ ኦዲት ያደረገ ቀን የዛ ቀን ነው የምንነጋገረው። ተመድቦልሽ ልክ እንደ በጀት መስሪያ ቤት በጀት ተመድቦልሽ የዛ ቀን ነው እኔና አንቺ የምናወራው። ትርፋማ ነሽ ምልሽ የዛ ቀን ነው። ምንም አይታወቅም። አሁን ትርፉን የት እንደምታደርጉት እኛ ምን እናውቃለን? 10% ነው አሁን ለኢትዮጵያ ሕዝብ የተሸጣችሁት። 90 ማን ነው? እግዚአብሔር ምስክሬን የኢትዮጵያ ሕዝብ ታውቃለህ። ግን 90 ማን ነው? የመንግስት እንዳትል። መንግስት ማለት ማለት ነው። መንግስት እየነገደ ነው እንደዚህ ሀገር እኛን እያስተዳደረ ነው እንጂ። ከማስተር አብነት ጋራ ተደዋውዬ ተደዋውለን ነበርና ማስተር አብነት ያነሳው ሀሳብ ያሉትን ሀብቶች ምናምን አልካደም። ያሉት ሲዝ ቢሊየነር እሱ ነው የካደበት ምንም ነገር የለም። ግን ሀብቱን ያገኘውበት መልክ ያልከው ነገር ምንም የሚያሳምን ነገር ስላልሆነ አንተ ከፈለግ ለህዝብ ነግረህ ማሳመን ትችላለህ። ግን እኔ ያመንኩ ነገር አሞኛል ስላልክ ይህንን አክሰፕት አድርጌ ከዚህ በኋላ ወጥቼ የሆነ አሮጊት ላይ የሆነ ህፃን ላይ ድራማ ሰራለሁ ብትል ቃላችን ይቋረጣል ማለት ነው። ምክንያቱም አንተ እስኪሻል ድረስ ጋፕ እናደርግላለን ወይ አደርግልሃለሁ ብዬ ተስፋ አደርጋለሁ። ከዛ ውጭ ከፕሮፋይል ላይ ያሉ የባለስልጣናትን ምናምን ፕሮፋይል ያረካቸውን ነገሮች ከፕሮፋይል ላይ ታወርዳለህ። ከዚህ በኋላም እኔ የእርዳታ ድርጅት ነኝ ብለህ በየቦታው በሬት ቦታ የምጠይቀውን ነገርም አርፈህ ትቀመጣለህ። አለበለዛ ያንተ ማልቀስ ያንተ እኔ በዳይፐር ነው የምሄደው ምናምን የሚለው ነገር የሚሰራ ነገር አይደለም። አካባቢያችሁ ላይም እኔ ባለስልጣን አውቃለሁ፣ የፌዴራል ባለስልጣን አውቃለሁ፣ የፈለግኩትን አሳስራለሁ የምትሉ አንተና አንተን ደጋፊዎች የመሰላችሁ ስነስርዓታችሁን ያዙ። አጭበርባሪዎች ለህግ ትቀርባላችሁ እና ጤናን ጠብቅ። አንድ ነገር እርዳታ ድርጅት ላይ የሆነ ነገር አደርጋለሁ ካልክ ቃል እኔ እናንተ መሀል የገባ ነው ቃል ይታጠፋል ማለት ነው እና አርፈ ተቀመጥ። ቆንጅየዋ ሉላ ግዛው ጭንቅላቷን በጣም ቆንጆ ነው መሰለኝ። ከፊንቴክ ጋራ በተያያዘ ብራንድ አምባሳደር ነበረችና ተመርጣ ነበረ ለማጭበርበሩ ፕሮግራም ላይ። ከዛ ነገሩ አላማራትም እና መኪናቸውንም ቤታቸውንም አልፈልግም፣ ከዛሬ ጀምሮ ከፊንቴክ ከተባለ ነገር ጋራ ብራንድ አምባሳደርነቴን አቋርጫለሁ፣ ህዝቤ ይበልጥብኛል ያለች ልጅ ናት። እንደዚህ የሚሰሩ ሰዎችን እንደዚህ ለህዝብ የሚጨንቁ አርቲስቶችን ማበረታታት ያስፈልጋልና ከየቤተክርስቲያን ከየገዳሙ ጋራ ከቤተክርስቲያን ደላላዎች ጋራ ሆነው እየተሽከረከሩ የሚበሉ ሰዎችን እነሱን እያወጣን እናስጣለን። የሚመሰገኑትን ለህዝብ የሚጨነቁ ሰዎችን ደግሞ እንደዚህ እያመሰገንን ካላለፍን አስቸጋሪ ይሆንብናልና አካውንታችንን እዛ ጋር ያስቀመጥ ነው። እየለመንን አይደለም። አንዳንድ ሰው እየለመናችሁ ነው እንዲያል አይደለም። ደሞዛችንን የምታስገቡበት ነው። 1 ብርም 2 ብርም ስታስገቡ ነው እኛ ቪዲዮ ዳታ የሞላ የምንሰራውና ያንን ላስታውሳችሁ ብዬ ነውና እንደዛ ያላችሁ ኮሜንት ላይ የምጽፉ ሰዎች እንዳትሳሳቱ። እኛ ደሞዛችንን የምታስገቡትና ሉላን አመስግኑልኝ። በጣም የእርዳታ ድርጅት ምናምን ያሉ የሰበሰቡ ከቤተክርስቲያንም ከገዳሙም የሚበሉ አርቲስቶች ባሉበት አልፈልግም፣ መኪናን የማያል ነገር አልፈልግም ብላ ነው ከፊንቴክ ለቃ ወጣችሁና መመስገን አለባቸው እንደዚህ